የሆነ ጊዜ ላይ ቲቪ የመግዛት እቅድ ነበረኝና ለመግዛት ወደ መርካቶ ሄድኩኝ። መርካቶ ሄጄ ሱቆችን ቼክ አደረግኩኝ። የገባሁበት ሱቅ ደግሞ ቲቪ ለመግዛት እቅድ እንደነበር የነገርኩት ስለ ቲቪ መረጃ ሰጠኝ። ስለ ፕራይስ፣ ስለ ኳሊቲ፣ ስለ ሁሉም፣ ስለ ብራንዱ ሁሉንም ያለውን ቲቪ ሁሉ በዝርዝር ነገረኝ። ፕራይሱንም ነገረኝ። አምኜዋለሁ፣ ግን ደግሞ ለመግዛት አልጸናሁም ነበር። ዋጋ ማወዳደር ስለነበረብኝ ወደሚቀጥለው ቲቪ መሸጫ ውስጥ ገብቼ ተመሳሳይ ጥያቄ ሌላ ሴልስ ጋር ሄጄ አጣራሁኝ። እሱም ነገረኝ ብዙ ነገር ስላለው ቲቪ ስላለው ነገር። ከዛም ደግሞ ሌላም ደግሞ ሄድኩኝ፣ እንዲሁ ተመሳሳይ ጥያቄ ተመሳሳይ መልስ አገኘሁኝ። ብቻ ባጭሩ ብዙ ቲቪ ቤቶች ውስጥ ገብቼ መጨረሻ ላይ ጊዜንም ድካሜንም አድርጌ መጨረሻ ላይ ቲቪ ግን ይዤ አልተመለስኩም ነበር ወደ ቤቴ ማለት ነው። ቲቪ አልገዛሁም ነበር። ከዛ ድካም ያሳዘነኝ ሰዓቴ፣ ጊዜ፣ አቧራ፣ ፀሐይ ብዙ ነገሮች ስለተፈራረቁብኝ ድካሜ አሳዘነኝ። ከሁሉ በላይ ግን መጀመሪያ ላይ ያገኘሁትን ሰው በሱ ላይ አመኜ ጸንቼ ዋጋ ከፍያ ለመግዛቴ ይበልጥ አናደደኝ። ምን ልላችሁ መሰላችሁ? ጳውሎስ ለሮሜ ሰዎች ደብዳቤ ሲጽፍላቸው እምነታችሁ በዓለም ሁሉ መሰማቱ ደስ ብሎኛል። ያመናችሁት አስቀድሞ ተስፋ የተሰጣችሁ በቅዱስ መጽሐፍ ላይ የተነገረው ደግሞም በተለያዩ ነቢያቶች የተነገረውን ተስፋ ያም ተስፋ ስለ ልጁ ስለ ኢየሱስ ክርስቶስ የሆነውን በሥጋ ከዳዊት ዘር የሆነውን በቅድስና መንፈስ ደግሞ ከሙታን በመነሳቱ በኃይል የእግዚአብሔር ልጅ መሆኑን ስለ እግዚአብሔር ልጅ ስለ ኢየሱስ ክርስቶስ ሰምታችሁ አምናችኋል። ያ በጣም ጥሩ ነው። which is good። እምነታችሁ በዓለም ላይ ተሰምቷል። አሁን ግን ወደ እናንተ ለመምጣት በር እንዲከፈትልኝ ዕለት እጸልያለሁ። ወደ እናንተ መጥቼ ወደ እናንተ ተገኝቼ የመጽናትን መንፈስ ላካፍላችሁ እወዳለሁ። በር እንዲከፈትልኝ እፈልጋለሁ። በሌሎች ዘንድ ያየሁትን ፍሬ፣ በሌሎች ዘንድ ያየሁትን የሕይወት መለወጥ በእናንተም እንዳይ ፍሬ ላይ ስለምፈልግ የመጽናትን መንፈስ ለእናንተ ላካፍላችሁ ስለምፈልግ በእናንተ ልገኝ ፈልጋለሁ እያለ ለሮሜ ሰዎች ሲነግራቸው እንመለከታለን። የሮም ሰዎች ያመኑትን የሰሙትን ነገር አምነዋል። የሚያስፈልጋቸው ባመኑት ነገር ላይ መጽናት ስለሚያስፈልጋቸው የመጽናትን መንፈስ ለነሱ ሸር ለማድረግ ወደ እነሱ በር እንዲከፈትለት ሲፈልግ ጳውሎስ እንመለከታለን። ወንድሞች ሆይ ብዙ ጊዜ ወንጌልን ሰምታችኋል። ወንጌልን ስለ ልጁ ስለ ኢየሱስ ክርስቶስ ስላደረገላችሁ ነገር ሰምታችኋል። ያ መስማታችሁ ጥሩ ሆኖ ሳለ፣ ማመናችሁ ጥሩ ሆኖ ሳለ የሚያስፈልጋችሁ ደግሞ የመጽናት መንፈስ ስለሚያስፈልጋችሁ ዕለት ያንን የመጽናትን መንፈስ ልትጠይቁ ያስፈልጋችኋል። በሕይወታችሁ ፍሬ እንድታዩ ከፈለጋችሁ፣ በሕይወታችሁ ፍሬን መገለጥ እንዲያስፈልገው ከፈለጋችሁ የመጽናትን መንፈስ ከመንፈስ ቅዱስ መጠየቅ አለባችሁ። አለበለዚያ ንፋስ በነፈሰ ቁጥር፣ ወጀብ በመጣ ቁጥር ይህ ፍሬ በእኛ የሚገለጥበት ጊዜ እየዘገየ ይሄዳል። የሰማችሁትን ያመናችሁትን ፍሬ እንድታገኙ ካስፈለገ በሰማችሁት ነገር ላይ መጽናት አለባችሁ። ያኔ ነው በሕይወታችሁ ፍሬ ሊገለጥ የሚችለው። አለበለዚያ እንደ መጀመሪያው እንደኔ ታሪክ ብዙ ቸርቾችንና ብዙ ቦታዎችን በመቀላወጥ የሚገኝ ሕይወት ስለሌለ ባመንበት በተሰጠን ተስፋ ላይ ጸንተን ስንቆም ብቻ ስለሆነ ሕይወት የሚገለጠው የመጽናትን መንፈስ ከመንፈስ ቅዱስ እየጠየቃችሁ ባመናችሁበት ጸንታችሁ ፍሬ ማግኘት አለባችሁ።
እያለ ነው ጳውሎስ የሚነግራቸው የሮም ሰዎች እንጂ በእምነታቸው ብቻ አይደለም አፕሪሼት ያደረጋቸው መጽናት ያስፈልጋቸው ነበር። ያመኑትን ያንን የተሰጣቸውን ተስፋ ፍሬ እንዲያቆጠቁጥ ፍሬ እንዲያወጣ በሌሎች ዘንድ የታየውን ፍሬ በእነሱ እንዲያይ ስለፈለገ ጳውሎስ አጥብቆ እየጸለየ ሳለ የመጽናትን መንፈስ ላካፍላችሁ በእናንተ ልገኝ ወዳለሁ እያለ ይነግራቸው ነበረ። ወንድሞች ሆይ መጽናት ያስፈልገናል። በተሰጠን ተስፋ መጽናት ያስፈልገናል። አለበለዚያ ድካም ነው። ፍሬ ሳይገለጥብን እንዲሁ በመንከራተት ሕይወት ውስጥ ሆነን ልንኖር እንችላለን። እግዚአብሔር ይባርካችሁ። በዚህ መንፈስ የመጽናትን መንፈስ በእናንተ ላይ ያርግላችሁ። ተባረኩ።